የኡሁድ ጦርነት የተደረገበት ቦታ ይሄ ነው። ጀበሉ ሩማት በዛ በኩል አለ። ነብዩ አለይሂ ሰላቱ ወሰላም እዚያም ትምህርት ቤት የሆነው የምታዩት ይሄ መድረሰት ሐምዛ ኢብኑ አብዱል ሙጠሊብ የሚለው ነብዩ አለይሂ ሰላቱ ወሰላም እግራቸውን ተመተው የገቡበት ጉድጓድ አለ መሃል ላይ። አሁን ትምህርት ቤት የህፃን ትምህርት ቤት አድርገውታል። ትምህርት ቤቱም ዝግ ነው፣ ነገር ግን ውስጥ ላይ ጉድጓድ አለ። ያ ጉድጓድ ተከቧል። ነብዩ እግራቸውን ተመተው ውስጥ የገቡበት ማለት ነው ቦታ አለ። የኡሁድ ጦርነት የተደረገበት ይህ ነው። እዚህ ቦታ ላይ ነው ብዙ ነገር የተከሰተው ማለት ነው። እዚህ ቦታ ነው ብዙ ነገር የተከሰተው ማለት ነው። ነብዩ አለይሂ ሰላቱ ወሰላም ጥርሳቸው የተሸረፈው፣ ከንፈራቸው የተሰነጠቀው፣ ጀርባቸውን በሰይፍ የተመቱበት ቦታ ይህ ነው ማለት ነው። ጀበሉ ሩማት ላይ ቀስተኞች ነበሩ። ቀስተኞች እዛ ሄደን እናየዋለን። ግን ቀስተኞች ትተዋቸው አትውረዱ ያሏቸው ከወረዱ በኋላ ከጀርባ በኩል ኻሊድ ኢብኑ ወሊድ ከአብረውት ከነበሩ ሳይሰልም በፊት ስለነበረ ከጀርባ መጡ አጠቃቸው ማለት ነው። እዚህ ነብዩ አለይሂ ሰላቱ ወሰላም የወደቁበት ጉድጓድ አለ ማለት ነው። ወደዚህ ስንመጣ ወደ ቀብሩ ስንመጣ የሐምዛ ኢብኑ አብዱል ሙጠሊብ እና አንድ ቦታ ላይ ሐምዛ ኢብኑ አብዱል ሙጠሊብ እና ሙስዓብ ኢብኑ ዑመይር ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና የላኩት የመጀመሪያው ሱሐባ ሰዎችን እንዲያሰልም ሰዎችን ስለ ነብዩ አለይሂ ሰላቱ ወሰላም እንዲናገር የላኩት ሰው ሙስዓብ ኢብኑ ዑመይር ይባላል። ከሐምዛ ኢብኑ አብዱል ሙጠሊብ ጋር ነው የተቀበረው ማለት ነው። እዚህኛው ጋር አንድ ላይ ይሄንን የምታዩት የመጀመሪያው 70 ሱሐቦች አንድ ላይ የኡሁድ ጦርነት ጊዜ የሞቱት 70 ሱሐቦች አንድ ላይ የተቀበሩበት ቦታ ነው። አንድ ላይ ነው የቀበሯቸው። እዚህ ጦርነቱ የተካሄደበት ቦታ ነው። ይሄ የታጠረበት ምክንያት አሁን ይሄን አጥር የምታዩት ድሮ አልነበረም። አሁን ግን ያጠሩበት ምክንያት ከዚህ በፊት ተርሚም እየተደረገ ነበር። ይሄ ሁሉ የምታዩት ሁሉ ተርሚም እያደሱት ነበርና አንድ በአይኑ ያየ ሰው ይህ ተርሚም በሚደረግበት ጊዜ ኢንጂነር ነው ይሄ በየተሰራ እዛ ጋር የሐምዛ ኢብኑ አብዱል ሙጠሊብ እና የሙስዓብ ኢብኑ ዑመይር ቀብር ጎን ለጎን ነውና የሐምዛን ቀብር ለማስተካከል በሚከፍቱበት ጊዜ ሰይዱና ሐምዛ ረዲየላሁ ዐንሁ ሰውነታቸው ምንም ሳይነካ እንግዲህ ከ1000 ዓመት በላይ ሆኗል ሐምዛ ኢብኑ አብዱል ሙጠሊብ ካለፉ። ሰውነታቸው ምንም ሳይሆን በቅርብ ጊዜ ነው ይህ ቦታ የተሰራው። ሰውነታቸው ምንም ነገር ሳይሆን ጭራሽ ሂንድ ያስቀደደችው ቦታ ደሙ ገና ሲናኩት ደሙ የሚፈስ ነበር አሁን ድረስ ይላሉ። ያ የሆነው የትላልቅ ሰዎች የወልዮች የሱሐቦችን አላህ ዘንድ ትልቅ ደረጃ ያላቸው ሰዎች ሰውነት ከጀነት ሩሃቸው ከጀነት ከሚያገኘው ተግዚያ ቀለብ የተነሳ ጀሰዳቸው ምንም ስለማይሆን ማለት ነው። ያ በሚታይበት ጊዜ መንግስት ተነገረ። መንግስት በሚነገርበት ጊዜ ሰው ሁሉ እየመጣ ያን ነገር ለማየት ወከባ እንዳይሆን በማለት ነው ይህ አጥር የተደረገው ማለት ነው እንጂ መጀመሪያ ይህ አጥር አልነበረም። እንዳልኳችሁ ይህ 70 ሱሐቦች የተቀበሩበት ቦታ ነው። ወደዛ የሐምዛና የሙስዓብ ኢብኑ ዑመይር ቀብር ደግሞ እዛው የተቀደዱበት ቦታ ላይ ነው የሆነው ማለት ነው። ይህ ነው ከዚህ በኩል የምታዩት። በዚህኛው በኩል አለ ሁለት ቀብር ነው ያለው እዚህ ጋር። በዚህኛው በኩል የሚታየው የሐምዛ ኢብኑ አብዱል ሙጠሊብ ቀብር ነው። በዛኛው በኩል የሚታየው ደግሞ የሙስዓብ ኢብኑ ዑመይር ቀብር ነው ማለት ነው። ሙስዓብ ኢብኑ ዑመይር የመዲና ሰዎችን አንሳሮችን ለነብዩ እንዲሰልሙ ለነብዩ እንዲያምኑ እና እስልምና እንዲቀበሉ ያደረጋቸው ሱሐቢ ሙስዓብ ኢብኑ ዑመይር እና ሐምዛ የተቀበሩበት ቦታ ነው። ይህ ቦታ ማለት ሂንድ ያስቀደደችባቸው ሰይዱና ሐምዛን ያስቀደደችባቸው ቦታ ነው ማለት ነው። ይህ ቦታ ማለት ነው የኡሁድ ጦርነት ሙሉ የተካሄደው ይህ ነው። ሐምዛ እዚህ ከሞቱ በኋላ የነብዩ አለይሂ ሰላቱ ወሰላም ጥርሳቸው የተሸረፈበት ቦታ ወድቀው ጥርሳቸው የተሸረፈበትን ቦታ እናያለን ማለት ነው። መውደድዋ የሚቻልም አይደል ወይ ነቢ መውደድዋ የሆነው ጉድ ደርሶኝ መውደድዋ ሙዓዝ ብኑ ጀበል ወይ ነቢ መውደድዋ ከቶ እንዴት ደፍሬ መውደድዋ ሙሒብ ሁነ